ሰላም እንዴት ናችሁ ባለጓሮዎች? ዛሬ ባለጓሮ ቭሎግ ላሳያችሁ። አክቹአሊ እንደ ጓሮ ማህበረሰብ ብዙውን ጊዜ በጎ አድራጊ ወጣቶችን ታላላቆቻችን ታናናሾቻችንም ይዘን ተሰባስበን ምንሰራቸው አክቲቪቲዎች አሉ። ከዛ ውስጥ በትምህርት ቤቶች፣ ህጻናት ማሳደጊያዎችና ሌሎች ሰፊ ቦታ ግቢ ያላቸውን ቦታዎች ጓሮ እንዲኖራቸው አጽድተን እንዴት እንደሚተክሉ አሳይተን አስተምረን ዘርና ሌሎችም ግብአቶችን ከተለያዩ በጎ አድራጊዎች አሰባስበን ቦታቸውን እንዲያሳምሩ ራሳቸውን እንዲመግቡ ልጆችም ማሳደጊያዎች የሚመግቡበትን እናመቻቻለን። ዛሬ እንደ አጋጣሚ አንድ ትምህርት ቤት ጥያቄ አቅርቦልኝ ነበር። የቅድስት ማርያም ትምህርት ቤት ነው አዲሱ ገበያ የሚገኘው። ቦታቸው የኬጂ ኤሪያው ፀሐይ አለውና እዛ ጋር ዛፍ ቢተከልልን ብለው ነበረ። ግን ቦታው አክቹአሊ ግቢው በጣም ያማረና በደንብ ተክል የበዛበት ቢሆንም ህፃናቱ የሚቀመጡበትና የሚጫወቱበት ቦታ ላይ ፀሐያማ ነው። በሲሚንቶ የተሰራ ስለሆነ ምንም ካለማድረግ ሀረግ መትከል ነበር ያሰብኩት። ሀረጉን ቻዮቴ የሚባል ተክል መርጫ አለው። ስለዚህ በቃ የሚተክል ስለሆነ ዛሬ የሄድኩት ብቻዬን ነበረ። ከዛ መምህራኖቹን ሰብስቤ ስለ ቻዮቴ ትንሽ ገለጻ አደረኩላቸው። ቻዮቴ አክቹአሊ ሀረግ ነው የሚሆነው፣ ግን ለምግብነት የሚውል ፍሬ አለው። ቅድም ተመለከታችሁት። ፍሬው ራሱ ብታስቀምጡት ራሱ የሚበቅል ነው። ከዛ በኋላ ከበቀለ በኋላ የተለያየ አይነት አሰራሮች አሉት፣ እናቀርባቸዋለን በዲቴል ሌላ ጊዜ። ግን ለነሱ በአጭሩ አንዳንድ ነገሮችን አሳየኋቸው እንዴት እንደሚጠቀሙ ከበቀለ በኋላ። እሱን ካሳየው በኋላ እቃ ያዘጋጁልኝ ቦታዎች ላይ እነዚህን የበቀሉ የቻዮቴ ፍሬዎች ተከልኩ። ትንሽ ኮምፖስት ወስጄላቸው ነበር፣ ማዳበሪያ ከአፈሩ ጋር በመቀላቀል እሱንም ተከልኩ። ከዛ ለሀረጉ የሚሆን እንጨት አብሬ ትንሽ ድጋፍ እንዲሆነው ነው። ከዛ በኋላ ግን ሼዱም ስለተሰራልን ምቹ ነው የሚሆነው። እስከዛው ድረስ ብቻ የሚደግፈው እንጨት ተከልኩ። ከዛ በኋላ ውሃ ከጠጣ አጠጣሁና እንክብካቤውን የተወሰነ ጊዜ አግዛቸዋለሁ። ከዛ በኋላ ያለውን ደግሞ እነሱ እንዲያደርጉ አንዳንድ ምክሮች ሰጥቻለሁ። ይህንን ስለጋበዛችሁ የቅድስት ማርያም የኬጂ መምህራን እና ዳይሬክተር ሚስ ጉዜ አመሰግናለሁ። በርቱ።